አመሰግናለሁ። መንበሩ እባላለሁኝ። መንበሩ መኮንን እዚህ 02 ነዋሪ ነኝ። ያው ይሄ ዛሬ የተሰራው ዛሬ የሚመረቀው ልማት መንገዱ ከዚህ በፊት እጅግ አስቸጋሪ ብዙም አደጋ ለአቅመ ደካሞች፣ ለበሽተኞች፣ ለብዙ ማንም መግባት የማይችልበት እጅግ ገደል የነበረ ነበረ። ኖርማሊ መራመድ እንኳን በጣም አስቸጋሪ ነበረ፣ ያንሸራትት ነበረ። ስለዚህ ያ ነገርን ያው ማህበረሰቡ ጋር ተነጋግረን አስፈላጊውን ነገር ከአስተዳደሮች ጋርም ተነጋግረን በማህበረሰቡ ተነሳሽነት ይሰራ ስለተባለ ያው ዛሬ እንደምታዩት በጥሩ ሁኔታ በፊት ያው ሽንት ቤትም ለእሳት አደጋም ለምንም በጣም ተቸግረን ነበረ። በተለይ አሁን መንግስቱ ያስቀመጠው ይሄ ፈሳሽ ማስወገድ እንትኑ ላይ አያመችም ነበረ። ሽንት ቤት ለማስመጠጥ ለምኑ መኪና አይገባም። ስለዚህ ያ በጣም ትልቅ ችግር ነበረ። ብዙ ጊዜ ተደጋጋሚ ቅጣት ይጻፍብናል። ያ ቅጣት የሚጻፈው ደግሞ ያ መንግስት ባስቀመጠው መሰረት ግዴታ ማስመጠጥ አለባችሁ ነው። ስለዚህ ያ ደግሞ ስለሌለን እኛ መንገዱ ስለሌለ እንዴት እናደርጋለን? ያ ሁሉ ነገር ያ ጫና ነው ለዚህ ወደ መፍትሄው ያመጣ ማለት ነው። ስለዚህ በዛ ምክንያት ያው ይሄ ተሰርቷል። ዛሬ የሽንት ቤት መኪናም አቅመ ደካማም በመኪናም በሁሉ ነገር ለእሳት አደጋም ለሁሉም እንደፈለገ እየገባ ከብዙ መከራና ከብዙ ስቃይ ድነናል ማለት ነው። ይሄ ትልቅ ነገር ነው፣ በጣም ትልቅ ነገር። ማህበረሰቡም ተባብሯል። አስተዳደርም በየኃላፊነት ያሉትም ክትትል አድርገዋል። ለዚህ ቀን በቀን ነው እየመጡ ብዙ ክትትል ያደረጉት። እዚህ ደረጃ ደርሷል። ትልቅ ነገር ነው። እናመሰግናለን። እኔ መቅደስ እባላለሁ። እዚህ ነው የተወለድኩት፣ ተወልጄ ያደግኩት እዚህ ነው። አንደኛ መንገዱ በጣም ጠባብ ነበረ። በሀዘንም ጊዜ በደስታም ጊዜ ሬሳ ማውጣት በጣም ይከብዳል። በጣም ጠባብ ነበረ መንገዱ እና አስቸጋሪ ነበረ። ሽማግሌዎች፣ አሮጊቶች ሲታመሙ ይዛቸውን ለማውጣት በጣም ከባድ ችግር ነበረ። የዛን ሰዓት ያ ነው ችግሩ የነበረው። ለዛ ነው መሰራቱ ለእኔ ብቻ ሳይሆን በዚህ መንገድ የሚያልፈው ወደ ታች ያለው ህብረተሰብ በሙሉ ነው ተጠቃሚ ሆነው። ሁሉም ደስተኛ ነው። ማህበረሰቡ በሙሉ ነው ለዚህ መንገድ ተሳትፎ አድርገዋል። ሁሉም ደስተኛ ነው። በሁሉም ነገር በሀሳብም በሞራልም በሁሉም ነገር ተጋግዞ ነው የተሰራው። የመንገድ አስተዳደሮችን በጣም ነው የምናመሰግነው። አንደኛ ደረጃ በጣም ጥሩ ተሳትፎ አድርገውልናል። ለጠየቅናቸው ጥያቄ በሙሉ መልስ በመስጠት የወረዳ አንድ አስተዳደሮችን በጣም እናመሰግናለን። ተስፋ የከበደ እንግዲህ በዛ ጊዜ መሰለኝ አንድ ትላልቅ ሰዎች መግባት መውጣት ከባድ ነበር። ውሃ ክረምት ላይ ውሃ ስለሚያልፍበት ማለፍም አይቻልም፣ ወንዝ እንትኑ ቆሞ ካልሆነ መስጠቀር እና ያ በጣም ከባድ። ሁለተኛ ደግሞ ትልቁ ዋናው ሽንት ቤት ማስመጠጥ አንችልም። አሁንም ባለን ለማስመጠጥ እንሞክራለን ብለን ነው ያው ባለው የመንግስት እንትን ፍሳሽ ምናምን በሙሉ እንትን ለማስመጠጥ ነው የምንሞክረው። ትልቁ ችግራችን ይሄ ነው። እና ሌላው በቀበሌው በኩል ትልቅ ድጋፍ አድርገውልናል። ያው በመመካከር ነው የተሰራው። ፕላኑንም የሰሩልን ሰዎች አሉ። ሁሉንም ያማከለ ነገር የሰራ ነው። አንድ እዚህ በር ጋር ለምሳሌ ብዙ ደረጃ ነበር የሚሰራው። ያንንም እነሱን እንዳይማይል አማከለ የሆነ ስራ ነው የሰራነው በእኛ በኩል ማለት ነው። በቃ እንግዲህ እኛ የምንፈልገው ሽንት ቤት መኪና ገብቶ ካልተመጠጠልን ሌላ ነገር መንግስት ቢረዳን እንደ ሌሎቹ ይሄ ፒፒሲ የሽንት ቤት እንትኑ እሱ ቢሰራልን ደስ ይለናል። ሌላ ነገር የለም። እጅግ በጣም አድርጌ አመሰግናለሁ።